ሐሰትን ሾሞ አዘጋጅቶ ለጣዖት እንዲሰግዱ እግዚአብሔርን በፍጹም እንዳያስታውሱ ለጣዖት የሚሰግድ ሰው ሊሰሩ ይታወቃል። በተለይም ሰዎች የምናውቀው የእግዚአብሔር ልጆች የሆኑትን ማሳደድ የመጀመሪያና ተቀዳሚ ስራው ነው። ሰዎችን ለጣዖት እንዲሰግዱ ያደርጋል፣ ለጣዖት እንዲሰዉ ያደርጋል። እንዲህ በሚያደርግበት ጊዜ ይህ በቀሚስ የሚባለው ሰው ግን እግዚአብሔርን ብቻ የሚያመልክ ሰማይና ምድርን የዘረጋ የሚታየውን የማይታየውን ፍጥረት የፈጠረ እግዚአብሔር ብቻ እንደሆነ የሚያምናበት ነበራቸው። እሱ በቀሚስ ይባላል። ብዙዎችን እሱ ይረቸዋል። ብዙዎች ለጣዖት ስገዱ የሚል ይመጣ፣ ለጣዖት አቅርቡ የሚል ይመጣ። በፍጹም እንዳታረጉት በሃይማኖታችሁ ብዙበት ይላል። ይመጣቸው በሃይማኖታችሁ ብዙበት ይህን ከእስራኤል አምላክ በቀር በማምለክ የለም፣ በፍጹም የለም። ስለዚህ በሃይማኖታችሁ መቆረጣዎች ስገዱ፣ እግዚአብሔርን ካሉ መለይበታ በጣት አቅርቡ፣ ተረፈለመርሱ ብሉ ብሏችሁ እንዳትሰሟቸው እንዳትቀበሏቸው፣ ይልቁንም በሃይማኖታችሁ ብዙበት ዋጋ ተለምጠታላችሁ ብሏችሁ ነበረ። ይህ ኃጢአትን ብቻ የለስሳ ያደረገችው ሳይዳር ግን ባሆናቸውና ለግዛት ሁሉ እየዞረ እዚህ ወታደሮችን እያስላከ ለጣዖት ያልሰገደ ሀብቱ ንብረቱ ይወረሳል። ከፍ ብሎ ከላይ አንገቱ ይቀላል፣ ዝቅ ብሎ ከታች ራሱ ይቆረጣል እያለ አዋጅ ያስነግር ነበረ። ይህ አባታቸው አደራ ትዝ የሚሏቸው የማይረሳቸው ከአእምሯቸው የተቀመጠላቸው የመቃብር ልጆች መቃብያን ግን በፍጹም እንዳናረገውም አሉ ሲታወቅ ለእግዚአብሔር ምንዘር ነው። እናንተም እኛን የወሰረገ ያለ እናንተማ እጃቸው ሰራቸዋቸው አማልክት ሊሆኑ አይችሉም። በእጅ የተሰራ አምላክ አይሆንም። መቸው እናንተ የሰራቸው አምላክ ሊሆኑ ይችላል። አምላክ እንጂ የሌለው መጀመሪያ የለው መጨረሻ የለው ማይከለ ዘመን ባለው መርጠል ነው። እናንተ ደግሞ በእጃችሁ የሰራችኋቸው አማልክት ናቸው ትላላችሁ እና እንደሱ አናምንት እንደዚያው ነው ምናምን ካሉ ወጣቶች በእግዚአብሔር ነው ይሰግዳሉ። ሌላው ነገር ሰሩታቸው እና እነሱም ኃጢአት የሰበሰበችበት ሰው ወደ ግራም ወደ ቀኝም ወደ ኋላም ወደ ፊትም ወደ ላይም ወደ ታችም ማየት አይችሉም። እናየው አንድ የታወረበትን ያን ጨለማው ብቻ ነው የሚመለከተው፣ ሌላ ነገር አይታየውም። እኒህ ወጣቶች በእጅ የተሰራ አምላክ ሊሆን አይችልም ሲሉ መረዳት መማር መገንዘብ አልቻለም። እኒህ ሰዎችን ፈልጋቸው አምጡ ብሎ የበለጠ ወታደሮችን አስተላከ። ግን አይነት ያላቸው ስለነበሩ የንጉሱን ኃያላኖች አንስቷቸው ወደ ተራራዎች አሸንፏቸው ምንድነው መጽሐፈ መቃብያን ቀዳማዊ ምዕራፍ 1 ጀምሮ አንድ ጊዜ የበለጠ ሙሉ ታሪኩ ነው ያገኘ። አምጥተዋቸው ወደ ተራራዎቹ ይህ ልጆች ሶስቱ ልጆች ሲራስ አሚሳ በቂሮስ ይባላሉ። ይህ ወደ ተራራ በኃይላቸው አሚቶስ ወጡ። ከተራራ በታች ያሉ የእስራኤል ወገኖች ያጠቃቸው ጠቁማቸው መከራ ያቀኑባቸው ጀመር። እኛን ወደ ተራራዎች ሰዎች ካላመጣችሁ በእናንተ መከራ ይቀጥላል፣ እናንተ ትገደላላችሁ፣ እናንተ ትገረፋላችሁ አላቸው ዘመዶቻቸው። እንዲሁም ሰዎች ናቸው፣ ስጋ ላዮች ናቸውና ራሳችሁ በእናንተ የተነሳ ንብረታችሁ ሕይወታችሁ አይጥፋ፣ ልጆቻችሁ በሰላም ይኖሩ፣ ባካችሁ ከወጣችሁበት ብሏቸው ዘመረ እና እያቸው ከእግዚአብሔሮች አምላክ የለብለን ነው። እናንተ ለፍቱም ተወጣቱ ምትገሉ ኃጢአት በነበርሽበት ከኃጢአት ጊዜና የሚያውቁ ሲሆን ሳይደል ያቆሙ ልሰቱ ምስለንና እሱ ኮራቱ ማዳን አይችልም። እኛ ብንሰምረው ይሰበራል። ይህን እናደርጋለን አሏቸው። ነገር ግን እንዳደረጉት ወደ ምስራቅ ዞሩ ብለው ወደ እግዚአብሔር ጸሎት መጸለይ ጀመሩ። ይህ ሶስቱ ወጣቶች ይህ ነገር ምንድነው ምን ትለናለህ አሉት እግዚአብሔርን።
እግዚአብሔር በተራራም አለ፣ በጥልቁም አለ፣ በውቅያኖስም አለ፣ በየትኛውም አለና ምን አሳያቸው መሰላችሁ? ሁለት መላእክት በእነሱ ፊት እንዲወጡ አንዱ በሰይፍ እንዲቀለው ለተቀለው ደግሞ ከሰማይ አክሊል ሲወርድለት እንዲያው አደረጋቸው። ይህም ካለ በኋላ አንዱ ሲያስ በኋላ የቴዎድሮስ ሐዋርያው ከመሲህ ስትሆኑ አላቸው። እናንተ ድንቅ የሆናችሁ ወጣቶች ሰውነታችሁ ለእግዚአብሔር ያስገዛችሁ ይችላል። አብያ ቴዎድሮስ እንደዚህ ዋጋ ልትቀበሉ እንደዚህ በሰንበሲላችሁ መከራ ልትቀበሉ ይገባል ብሎ ከእግዚአብሔር ዘንድ ይስለጣላቸው። ስለወጣ ነው ሰውም ሆን አይሆንም፣ ሰው አይሆንም፣ የሰው ጭካኔ በኛ ጭካኔ አይሆንም። ይህን ሲመለከቱ በሰማይ ስነት ሆኑ ይችላል አልሰራቱ። ምክንያቱም አንዱ ለተሰጠት የተቀጣው ግን በሰማይ አክሊል ሲወርድለት ብርሃን ሲከላቀስ ተመለከቱ። እናንተም እንዲኖሩበት ይገባችኋል። ይህን ሰሙ ኃይለኛ የነበሩት ተሰብስበው ማሸነፍ መያዝ ማስቀረት ያልተቻላቸው ሰዎች ከተራራ ወጥተው እንደዚህ ተብለው ይሰው ይላል በንጉሥ ፊት ቀረቡ ይላል። ምክንያቱም አባታቸውን በሃይማኖታቸው ምንቁበት ከእስራኤል አምላክ ውስጥ ሌላ አምላክ በፍጹም የለም ብሏቸዋልና ወረደረጉት እና ንጉሥ ሩስ ያሰቃያቸው፣ አሰራቸው፣ አስደረደራቸው። ከዚህ በኋላ ለጥቂት ጊዜ አስራቸው ከቆዩ በኋላ ምትመለሱ መስሎት እናንተ ሰዎች የተመለሳችሁ ነገር አለ፣ ልቡናችሁ ተመልሷል፣ በጣም ትሰግዳላችሁ ወይ አላቸው። በፍጹም አናደርገውም አሉ። እኛ አምላካችን እግዚአብሔር ነው፣ አንተ ያቆምከው እንጨት አንሰግድም፣ እንግዲያውስ መከራ አጸናባችኋለሁ አላቸው። አይ መከራ ባጸናህብን ቁጥር መከራውን በጨመርክብን ቁጥር ክብራችን ይበዛል አሉ። እንዲህ ነው የሚሆነው ክርስቲያን በደሙ የታቸው ሚመን እንዲህ ነው የሚል አላህን ለመርዳት መከራ ባጸኑ ቁጥር ክብራችን ይበዛል፣ ክብራችን ይበዛል እንጂ ምንም አይኖርም ማለት ይህ ንጉሥ ምን አደረገ? አጭር ታሪኩ በሰይፍ አስመታቸው፣ አስቆረጣቸው። በሰይፍ አስቆርጦ በእሳት ሊያቃጥላቸው ሞከረ። እንዲህ ወጣቶች እሳቱም አይበላቸው ሆነ፣ እሳት አይበላቸው። ምክንያቱም ጠንካራ ያደረሳቸው ናቸው። አሁን ደግሞ ለአጋንንት ጣላቸው፣ ለአጋንንት ወዳለ ጣላቸው። በሰማይ ወፎች ሜዳ ላይ ዘረገፋቸው። ቀን ወፎች እያንዳንዶች የማይነካቸው ሆኑ። በሊቱ በአሁኑ የማይበላቸው ሆነ። በመያህል ድንጋይ አስራቸኛቸው ላይ ጣላቸው። በኃይሉ የማታሰጥማቸው ሆነ። እነዚህ አንተ በላይ ተንሳፈፉ። አልከይሆኑ ሞቶሙ ከሞታቸው ይልቅ እኒህ ሰዎች ምንድነው ከሕይወታቸው በኖሩበት ዘመን ካበሸቁኝ ካደከሙኝ ይልቅ ከሞቱ በኋላ ደከሙኝ አለ። ሃይማኖቱ ለለው ሰው ወዳላይ ላሁኑ ሊጥለን ይችላል። ወፎችን ቢኖሩም ስጋችን ቢቀራመጡ ወዳላይ ሊጥለን ይችላል። እግዚአብሔር ግን ወፎቹ ስፍታቶች ናቸው። ወፎቹ መጋሪ ታኑዛል ነው። ይህ ንጉሥ ባህር ውስጥ ድንጋይ ሰው ሊጥለን ይችላል። እግዚአብሔር ግን ባህር ትታዘዛለች፣ ባህር በቃሉ ትታዘዛለች፣ ባህር አታሰጥምንም። ሃይማኖት የሌላቸው ሰዎች በእሳት ሊያቃጥሉ ይችላሉ። እሳት ግን እግዚአብሔር ይታዘዛል። እግዚአብሔር ያደረበትን ዘመን አያቃጥልም። ስለዚህ ያለ ነገር 14 ቀን ሙሉ ብሎ ተለበሱ። አራዊት አይነኳቸው፣ አያቀስ አይሆናቸው። በኋላ ግን ምን አደረገ? እኒህ ሰዎች ልጆች አልቀበሏቸው፣ መፍትሄ አልመጣም ብሎ እንዲቀበሉ አደረገ። ግን በበላበት ገሪ በሉ ወጣቶች ሰልፋቸውን ይወጣሉ። እሱ ተጨነቀ። መሸሻ አንዘለለ። ከእርሱ ወዳደራጅ መሸሽ ጀመረ። እንድትገርሙት ሆይ
ለሰው ሰው ናችሁ የማታሩ አስገረመኝ ሳይቀር ይነሱባቸዋል። ባህሉ ሳይቀር ይነሳሉ። አራዊት ሳይቀር ይነሳሉ። እሳት ሳይቀር ይነሳባቸዋል። ዛሬ አያወበን ያህል እንዳይሰማችሁ በዚህ ንጉሥ ላይ በልያቸው አለ ያላቸው ሰዎች ሰይፋቸውን ነው ተገለጡበት እና ይህ ሰው እንዲነግሩ ይሻለኛል ያሉ በለት ያደረሱባቸው ነገር ሆኑት ምን ላድርግ አለ። ያለው ምን ላድርግ ማለት ለነገ ሕይወት ለዛሬ ሕይወት ለዘላለም ሕይወት ከመሰረት ነበረ። ብዙ ነገር ታይቷል። ብዙ ነገር ተሰምቷል። ይህች የኢትዮጵያ ምድር ወደ ምድር ሆናለች። ብዙዎች ታርደዋል። ብዙዎች ጠበትን ለፋሲካ ለባለሙያው አጥተው የተለያዩ ባርከው እንደሚያርዱ የሰዎች መስዋዕትነት በዚህ ልክ ማተም ያላቸው መስዋዕትነት በዚህ ልክ ተበራክተዋል። አሁን ያሉ ሰዎች ይህን ጥፋታችን ምን ይገባ ነበረ? ንጉሥ ለብሶ ተገዥ ካላከበረው መሪ ሆኖ ሊመራ ካላከበረው ሊመራት አንዱ ሌላው መንገድ ሰይፉን አነጥሮ ለፍጥሮ ካወጣ ይህ ሰው ችግር ይደርስበት ነው ማለት ነው። ይህ ሰው መከራ ሊገጥመው ነው ማለት ነበረ። ግን ይህን ረዳ ጠፋ። ይህን ረዳ ጠፋ። ይህ ንጉሥ ምንድን ያደረግኩት አለ። ሰባት ሲገለጥለት አይ እኛ ስላደረግክብን ስለ መከራትን ዋጋ እንድትከፍለን አንፈልግም። ይልቁንም አንተ እና አንተ ለጣዖት የሚሰግዱ ያደረጋቸው ሰዎች ማስታቸው መንግስተ ሰማያት እንዲወጡ በእግዚአብሔር እመን አሉት። በእግዚአብሔር እመን አሉ። ምዕመናን ማጠብ ያላቸው በደሙ ፈሳሽነት የተዋጡት በደሙ የታተሙት ክርስቲያኖች እጅ ነው የሚሉት። ለመካሄድ አይነሱም። ክፉን በክፉ ለመቃወም አይነሱም። ሲበዛ ግን በሰማይ ያለ ማንም የማይወዳደረው ዘላለማዊ ንጉሥ አምላካችን እግዚአብሔር የበቀል እጁን ያነሳል። ማጥፋት ይችልበታል። ዛሬ የምትበሉ ሆይ ልትመለሱ ይገባል። የቤተክርስቲያን አምላክ የክርስቲያኖች አምላክ በተነሳ ጊዜ ወታደሮች ስለጌሱ ምን ይፈለግ ሲደረደር እግዚአብሔርን ማቆም አይችሉም። የእግዚአብሔር እጅ ውስጥ ሲተረከራ በብዙ መንገድ አይተናል። በብዙ ነገር ተመልከናል። ታዲያ ይህን የሰዎችን ሜዳ ላይ ይሰጣል። አሁን ላይ ስንድመራቸው ወቆይታቸው ሁለትባቸው በኃይል የሚታሰቅናቸው እሳት እንዲበላቸው ለዚህ በተዳራጉ ሰማዕታትን ሲመለከት መዝሙረኛ ቅዱሳን ያለ አቤቱ ምሕረት በቶሎ ካድነን፣ መከራው በዝቶብናል፣ እጅግ መከረኛ ሆነናል ያለ ከዛሬ ውጭ ከይዘሩ ውጭ መከራው በዝቶብናል። የምሕረት ዘርጋ ሰውላይ የሚጠቁሩ ግን አስታሻቸው ምንበት ይችላለ የዛሬ ውጭ ታዲያግኛው አላወቅንበትም፣ አልተረዳንም። ሰው ወራታሞ ሳለ የተጓረ መድኃኒት አይወስድም። ምክንያቱም ወራቱ የተጓረ መድኃኒት ከወሰደ ወራው ያዳንሰው ይሆናል እንጂ ይህ በሚለቀው አይችልም። እኛ የታዘብን ዛሬ ከእግዚአብሔር በመራቅ ኃጢአት መስራት ነው። ግን የሚመስለው መድኃኒት አሁንም ይሄዱ ነው። አሁንም ኃጢአት መስራት፣ አሁንም መመላለስ ብቻ፣ አሁንም ሁሉንም መለያየት ማለለት ብቻ። የዚያውን ጨጓራ ፈምሮ መድኃኒት እንደመውሰድ ወራታሞ የጨጓራ መድኃኒት እንደመውሰድ ነው። ስለዚህ የሰላማችን የምታገኙበት ትክክለኛው መድኃኒት አንዱ በአንዱ ሳይለጥቅ ከኔ ስላልጸለየ ነው ከኔ ስላልመራ ነው ማለት ሳይሆን እያንዳንዳችን ቁርጥ ልመና ይባላል። ቁርጥ ልመና ሁሉም ሰው መግዛት ያስፈልጋል። እጅግ ተቸግረናል። ምሕረትህ ፈጥኖ ይደረግልን። ምሕረትህ ፈጥኖ ፍጥረትን ማለት ይገባል። ይህናሉ ጅልነታችን
ኩላሊት አሞኝ ሳለ የውስጥሽ ዶክተር ቢታማክር የኩላሊት ላይ ትሰጣችሁ ምክንያቱም የውስጥ ነው የተሻለው ስለተለማችን የምናማክረው ልናነጋግረ የሚገባ እግዚአብሔር ነው። ሰዎች ለህልማችን ምክንያት የሆኑ ብናማክራቸው ለሀሳችን ለመኖራችን ለራሳችን መሰረት ምክንያቱም የቀሰቀሱ ብናማክራቸው ሊደበራ ህይወታችን ገረፋ ንብረታችን ሊሰረት የበለጠ ስንት ሊያግኙ ካላላፈቃል ለህማማችን ለችግራችን መፍትሄ አያመጡም። ስለዚህ የእኛ ህይወት ሰላም መጣት ነው። የሰላማችን መገኛ ደግሞ ኢየሱስ ክርስቶስ ነው፣ እግዚአብሔር ነው። ስለዚህ በዙሪያው ማንም ይቻላል እንደምታየው የአርሲ ምድር ወደቻት አለ በዛ ምክንያት ማንም እንኳ ወደ ሰው ይህ ተናጋሪ አካይተገኘ እኮ በዛቻ ትርጉም የለው ሰዎች ሰው ሲኖረው ብቻ ነው ትርጉም የሚኖረው በቻቱ በሰንቱ ሰው ሲኖር ነው። ነገር ግን ሰጥታለን በእግዚአብሔር መርጫው ብቻ ነው ትልቁ መፍትሄ ነው የሚችለው። ምክንያቱም እግዚአብሔር ምንድን ነው ጆሮዎቹ በትክክል ወደሚጸሉ ሰዎች ወደ ቅዱሳኑ ናቸው ምስለ ቅዱስ ለቅዱሳኑ ጸሎት ነው። ታዲያ ግን ቅዱሳኑ ወርድን ጸሎ ይሆናል። ምክንያቱም ውስጣችን በችግር ያለ ነው። አስታውሳላችሁ በወንጀሎታችን ላይ ኢያሱ የሚመራው ህዝብ በሙሉ አይሁድ ሰለጠኑበት። ለምን ሰለጠኑበት ሲባል ኢያሱ ከሚመራው ህዝብ መካከል አንድ አካል የሚባል ሰው የእግዚአብሔር የሆነውን መታ። በዚህ ምክንያት እግዚአብሔርን አስቀየመ። ይሄ ደግሞ እግዚአብሔር ጥርም እንዳለ እንደሚነሳ እግዚአብሔር ከሆነ ነገር አንድ ግንዳት ቆጣለ አንድ ሰው ብቻ አካል ባገኝ ሰው እግዚአብሔር ነካ። በዚህ ምክንያት እስራኤል ብዙ ናቸው። ያያቸው ምን ያደርጉ ነበረ? አይዛብን ብዙ ነባቸው ነበር። ከእስራኤል ያላችን አይዛብ ብዙ ነበሩ። ነገር ግን ብዙ ሲሆኑ የእግዚአብሔር አይን ከእስራኤል ጋር ስለነበረ አይዛብ ይነሳሉ፣ እስራኤል ይነሳሉ። የእግዚአብሔር የሆነውን ነገር ሲመጡ ግን አንድ አካል ተረሶ ሲነካ እስራኤል ጠላቶቻቸውን አይዛብ እያጠፉ በሚመክሩት ተስፋት አልተቻለ። አይዛብ ማሸነፍ አሁን ደግሞ አሸነፍ ኢያሱ ለሱ ወዳያችን እግዚአብሔር ያለው ጊዜ ይኖራሉ። አይ ሰው የማይተካው ተካባሪ ነው። ይህ የማይተካው ያለ ካማን አለ። መጀመሪያ ሆናችሁ ይሰማ አቤቱ ምረቱ በቶሎ ታገኘ እሱ ተከከራ ለማለት የነካው ነው። ስለዚህ እሱ በንስሐ መመለስ አለፈው ሰው ይልበል ሁሉም የተላለፈ ነው። እስራኤል አንድ ሰው ስለነካ አይዛብን ይንገራጓል። አሁን በወርድ ቤተክርስቲያኑ ስትካፈል ማተሚያነት ስታረግ ጊዜ ሲለምድ ነው ብዙ ይሆናል። እሱ በውሳለም ብዙ ቤተክርስቲያኖች የናራ ክርስቲያኖች አንጸልቅ በየሰሯቸው ቤተክርስቲያኖች ደስ ብለው ትመለከታላችሁ። የእኛ የእምነት ጎዳናችን እግዚአብሔር የምናመልክበት ምንድነው? ሁላችን እየደከመ ስለመጣ በስጋቻ የኖር ሲመጣ እንደገና ይሰራል። መጀመሪያ የእግዚአብሔር የሆነውን ለእግዚአብሔር ማመካውን ሳይነካው ነገር ከጦርግን ለሚወሳለው ያይመሳለው አሁን ነገር የሚላላከው አንዱ ነገር የለም። እያንዳንዳችን ሁላችንም እናባክረው እግዚአብሔር ነው ሰዎች ይስተማክራቸው የሰው ልጅ ትምህርት ይሆን አይደለም ወይ ከመሰረ ነገር አሁን ወፋለች ማለት ነው። ለምን እሱ ላይ ነው በትክክለኛው መስታችን ትክክለኛው ገራጅ ነው። ግን በራችን የነበረ ነው በራችን ኃጢአት ነው ተስፋ ነው ተሳት ነው አይዳኙ ለመሰለም ነው ብዙ ምክንያት ወጣችን የታወቀች የተናቀች ባይዘ መካከል ያለች ታምጣ መከራከራለች። አንዴ በሰሜን አንዴ በምዕራብ አንዴ በምስራቅ ሁሉም እየተነሳ ለዋቱ ሲያስፋት ይላታል። ግን እኮ የእግዚአብሔር የሆነውን ሳንነካ ብለቱ ዘረግ ምትል እኮ ለምን ተሰብ ያደርግን ነበር። በጣም ብዙ ነው ሁሉም በተነሳ
ስለዚህ ያጋጥመው አይደለም በቤት ዳሞች እየመጣ ነው በእንደገናው በመገኘው ምንድን ነው አንድ ነገር ይገኛል አንድ ነገር ስለዛቱ ነገር ነው ሰዎች ተሰብስበው ጌታን አንድ ነገር ነገሩት የነገሩትን ፒላጦስ የሚባለው ንጉሥ ቤታቸውን ከመሰረታቸው ጋር አቀላቅሎ ስላጠፋቸው ሰው እና ጌታን ማለት የፈለጉት ከባረገ ፒላጦስ ግን የሰው ሞት ያሳዝነው ብለው ሊያስፈርዱበት ሰውን ያለግብት ነው ፒላጦስ ከባረገ ደግሞ ፒላጦስ ጋር ለማጣላት ሁለቱ ኳሳቸው መጡ ጌታ ግን በተቆጣ ተመለሰላቸው ለዚህ ክብሩ እሙንቱ የሰራይ ኢየሩሳሌም አጣር የሰራይ ኢየሩሳሌም ሰራ ገሊላ በውኑ ይህ ያተፈቀፋቸው ሰዎች ከገሊላ ሰዎች ውስጥ ከእነሱ በላይ ኃጢአተኛ ሆነው ይመስሏቸዋል? አይደለም፣ ኃጢአተኛ አይደሉም። ነገር ግን አላቸው ንስሐ ካልገባችሁ ካልተመለሳችሁ እናንተም እንደነሱ ትሆናላችሁ። እናንተም እንደነሱ ትሆናላችሁ በሉ። ዛሬ በዛኛው አቅጣጫ የሚሆነው ወደ እኛ ስለመምጣቱ እርግጠኛ የሚሆንበት አንዳች ነገር የለንም። ነገር ግን እርግጠኛ እንድንሆን የሚፈቅድና የሚያረጋግጥልን በንጹህ ወደ እግዚአብሔር መጥቶ ነው። በእንዲህ ክፋቱ በረኝነቱ በጎንነቱ ይቅርና በፍጹም እጃቸው ወደ እግዚአብሔር ይለምን። ያ ከሆነ ንስሐ እንገባለን። ያ ሲሆን ያይቶች መጣት ያውቅበታል። ምንም ሳያስፈልገው ማይቻል የሚጨበጥ የሚዳስስ የሚፈደረስ ሳያስፈልግ እሱ በህቡ ለሁሉ ዋጋ የሚከፍል ስለሆነ ሁሉ ይከፍላል እግዚአብሔር። ከዛ ቀጥሎ ደግሞ በሰሎም በግር ተሰርቶ ያጠፋቸው ሰዎች ነበሩ። እና እዚህ ሰዎች በሰሎም ከሚኖሩ ሰዎች ኃጢአተኛ ሆነው መስላቸዋል አይደለም ብሎ ይናገርና እናንተም ይሆንባቸዋል ይላል። እዚህ በሰሎም ግንብ ውስጥ ጉራማራ ሲገብቶ በነበሩበት ሰዓት ግንቡ ተወልዶ አጠፋቸው ማለት ነው። ሁሉም አቆዛው ላይ እዚህ ሰዎች ምንድን ነበሩ ካላችሁ እንደዚህ ፋይዳል በረሮች የነበሩ ናቸው እና በቁጥር ላይ ታናችሁ ተተወለደበት ሰዓት ህፃናት ሲያጠፉ እኔ 10 ህፃን በሰች ቀልቻለሁ፣ እኔ ደግሞ 15 ህፃን በሰች ቀልቻለሁ፣ ሌላኛው እኔ 20 ህፃን በሰች ገልቻለሁ እያሉ ነገር ግን የደረሰብኝ ነገር የለም። አይሶች ይመጡ ስለዚህ ማለች እያንዳንዱ አይቀርም ሸር ይከፍላል የምሳሌ ይፈታል እንጂ ማንኛውም ሰው ይከፍላል። ይሰር ጣናቱን አጠፋ 15 ሳይገጥር ግን የሆነው ነገር የለም እያሉ ሲቱ ምን ሆነ? በለቅት አልወረደም። መሳሪያ አልተመለሰም። የቆሙበት የለቁበት ይጠለንበታለን ከሚናምናለን ከመብረት እንድንበዛል እንድንበዛል ያሉ ጌታቸው በለወርሱ አጠፋቸው። ምትመልሱ ሰዎች ሆኑ። ቤታችን ያጠፋችሁ ይችላል። የራሳቸው አመራጭ በሳቸው ያጠፋችሁ ይችላል። የራሳቸው የቆረጣችሁበት ሰይፍ ሊቆርጣችሁ ይችላል። ነገር ይዘት ከገልን ልብ አልሆን በሚሉበት ሰዓት ያሉበት ቤታቸውን ያጠፋችሁ ያማረ የተንጸባረቀው በእምነ የፈራ ቤታችሁ ሊያጋጥማችሁ ይችላል። ከዚያ በኋላ በዛ ተክሊል ዘመን ክቡር በነበሩ ሰዎች እንደነበረ አድባር በጥምነ ማለት ኮረቶች ወጣቱ ተቃሩን መከራ መቻቱን ይሉት በነበረ እነዛ ሚሰር መስያ ይመጣል። እግዚአብሔር ሲጣላ ቤታችን የመቅሰፍ ይሆናል። ንግግራችን የተናገረው ለሞታችን ይሆናል። ስራችን ለሞታችን ይሆናል። ይህ ሰምቶ አለመመለስ ለምሳ ጊዜ አለመወጡ ራሱን መርሳት የሚሆኑ ራሱን መቃልን የሚሆነውና ወደ እግዚአብሔር የሚቆይ ይገባል። ወደ እግዚአብሔር ሮዳችን እናመለክት ይገባል። እሱ ካልሆነ ግን እንዲሁ ነገ የሞት ቁማተር አልጠበቀ ወደሞት ቁማ ሁላችን ወደተጫው መዘጋጅ የሚሆንብን በዛሬ የምሳሌ ነው። ወደ እግዚአብሔር በሚስቆናነት ጊዜ ነው። መግባኛው ስራዊትን ኢትዮጵያ አስከሬ ሜዳ ላይ ሲጣል ወፎችን ሊበሉት ስከት ሊበሉት አራዊቱን ከሚጠሩበት ያለ የጸለዩ ጸሎት ልዩ ነው።
አቤቱ ቁጣ በቶሎ ታገኘን እጅግ ተቸግረናልና